ስሙ ሰው ይታዘበናል ብላችሁ አታፍሩም እንዴ? በጓሮ እንኳን ብትገቡ ምን አለ? አርፍዳችሁም ትንቀባረራላችሁ አይደል? ወንድሜ እስኪ ልብህ ይራራ። ከማለዳ ለቅሶ ነው የመጣ ነው። ሐዘን መተሳሰብ የሚባል ነገር አለ። እሺ አይሰበር። እሺ ነፍስ ይማር። ማን አረፈ እንኳን አትልም? አልልም። እኛም አርፈን ገና ሐዘን ትደርሱናላችሁ። ምኑ ጀዝባ ነው ባካችሁ? ቆይ በዲጂታል ዘመን ለምን እንዲያፈጉናል? ባደገው ዓለም እኮ ከዲጂታል ነገሮች ጋር ሲዋሃድ ፈጠን ነው የሚሉት። እኛም እኮ የሰልፍ ሱስ አለብን። ካልተሰለፍን አንረካም። ሲያሰልፉም ቢውሉ መረረኝ ብሎ የሚጮህ የለ። የታክሲ፣ የኤቲኤም፣ የዳቦ፣ የስኳር፣ የተልባ፣ የስጋ እዚህ ሀገር እንኳን ሰው እንስሳቱም ይሰለፋሉ። አቦ ቶሎ ቶሎ ረዱና ምን ታሳቁቁናላችሁ? ተራራ የሚያክል ዕቃ እያሸከማችሁ ቀስ ብላችሁ ከምትገሉን ቻይና ፋስት ፉድ ብንሆን አሪፍ ነው። ተራህን ጠብቅ። ጫኔ ጸጉረ ልውጥ ተብዬ ብያዝ ይሻላል። በእናትህ እኔ ከዚህ በላይ አልችልም። ምን መሆን ነው? ቢያንስ እስካሁን ለቆምንበት ስንል ትንሽ እንቁም እንጂ። ኡፍ አልችልም አልኩህ እኮ። እንዴ ምንድናቸው አንተ? እነሱም እግራቸው ቄጤማ ነው፣ በእጃቸው ገብተው እኮ ነው ማለት። አንተ ደግሞ ወረቀት ነጭ ነው ካላሉ አይገባህም። እና የጋሜ እግር ፌሮ ነው። ና እንሂድ እባክህ።